አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የማሳያችሁ የፖፖ አከፋፈት ነው። ፖፖ ማለት ላዩ ላይ እና ፓርቲ ላይ ተቀምጣችሁ ገንዘብ የምትሰበስቡበት ዶላር ላይ የምትሰበስቡበት ማለት ነው። ከተሰራበት እና ከለፋችሁበት ማንኛቸውም ነገር አዋጭ ነው እና ብትጠቀሙበት ብዬ አስባለሁኝ። አከፋፈቱን እናሳያችኋለሁኝ። መጀመሪያ ፕላትፎርሙን ለማውረድ እታች በኩል ሊንክ አስቀምጥላችኋለሁ ኮመንት ላይ። በዛ በሊንክ መሰረት ትገቡና አፕሊኬሽኑን ታወርዱታላችሁ ማለት ነው። ስታወርዱት በዚህ መልኩ ይመጣላችኋል። በዚህ መልኩ ሲመጣላችሁ ይሄን ጉግሉን ትነኩታላችሁ ማለት ነው። ፌስቡክ እና ጉግል ሲያመጣላችሁ ይሄን የከፈቱትን ትነካት። አንድ ጊዜ ስትነኩት ምን ያመጣላችኋል? በዚህ መልኩ ይመጣ ማለት ነው። በዚህ መልኩ ሲመጣ ይሄን ትነኩት። አንድ ጊዜ ስትነኩት እኔ መንካት አልፈለኩም ኢሜይልን ስለሚያመጣብኝ ማለት ነው። እናንተ ስትነኩት ኢሜይሎቹ ተደርድረው ይመጡላችኋል ማለት ነው። ያንን ኢሜይል ትመርጡታላችሁ። የፈለጋችሁትን ኢሜይል በስልካችሁ ያለውን ኢሜይል አንዴ ሲነካ ታረጉታላችሁ። ያው ኢሜይል መርጬለታለሁ። በዚህ መልኩ አመጣልኝ ማለት ነው። የስልካችሁን ኢሜይል አንዴ ትመርጡለትና በዚህ መልኩ ከፍትላችኋል። በዚህ መልኩ ሲከፍትላችሁ ይሄ አሁን ለአጭር ጉዞ ረጅም መንገድ የሚለው የኔ ኢሜይል ነው ማለት ነው። ኢሜይል የከፈትኩት በእንደዚህ ያለ ስም ነው። እናንተ ደግሞ እዚህ ጋር ሲመጣላችሁ የኤክሷን ምልክት ነካርጋችሁ ማጥፋት ትችላላችሁ። የፈለጋችሁትን ስም በቃ ለሚዲያ የሚሆን ስም ቀለል ያለ ስም ታረጉታላችሁ ማለት ነው። እዚህ ጋር ደግሞ ትመጡና 12 ይሄኛው ማለት ነው ቀኑን ዓመተ ምሕረቱን ቀኑን ይሄንን ተቀይሩታላችሁ። ከ18 ዓመት በላይ እንዲሆን ታደርጉታላችሁ ማለት ነው። እዚህ ጋር ትመጡና እንደዚህ ተቀይሩታላችሁ። አሁን ለምሳሌ ሆነ ያክል 2000 ላይ ቢሆን 5 ዓመት ማለት ነው። በቃ እንደዛ ታረጉታላችሁ። ኮንፊርም ትሉታላችሁ። እዚህ ላይ ይመጣል። ይሄንንም ደግሞ እዚህ ደግሞ አገር ያውን ጀርመን ነው አይደለ? የጀርመን ካልፈለጋችሁ እናንተ ፕላትፎርሙ ቀጥታ ያስቀምጥላችኋል። ቀጥታ ሲያስቀምጥላችሁ እናንተ የምታረጉታላችሁ ነክታችሁ መቀየር ትችላላችሁ ማለት ነው። ሴቶች ከሆናችሁ ወይ በቱርክ ወይም ደግሞ በህንድ ብከፍቱ ተመራጭ ነው፣ የሳምንቱን ሪዋርድ ለመውሰድ ማለት ነው። ወንዶች ከሆናችሁ ደግሞ ችግር የለውም፣ በፈለጋችሁበት ሀገር ብከፍቱ ችግር የለውም ማለት ነው። እዚህ ጋር ትመጡና ደግሞ ጾታ ትመርጡለታላችሁ እዚህ ጋር ማለት ነው። ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ደግሞ ወንድ ያርግብላችሁ ትመርጡለታላችሁ ማለት ነው። የሴት ይሄን ትመርጣላችሁ፣ ወንዶች ደግሞ ይሄን ትመርጣላችሁ። ከዛ አሁን በሴት መክፈት ስለፈለኩኝ ይሄን የሴት ሆነ ካረጋለሁ። ከላይ በኩል ታያችኋል ፕሮፋይል የሚል እሱን ካሜራውን ካስታረጉት ወደ ጋራሪ ወስዳችሁና ፎቶ ታረጋላችሁ ማለት ነው። ፎቶም ሆነ የሆነ ነገር ፕሮፋይል ታረጋላችሁ። ከዛ ታች ላይ ትመጡና ሰሜት ትሉታላችሁ ማለት ነው። ይሄን ማለት ነው። ይሄን ታች በኩል የከበብኩበትን ሰሜት የሚለውን ጭነት ትሉታላችሁ። መጀመሪያ ግን ሰሜት ስትሉት እምቢ የሚላችሁ ከላይ ፕሮፋይል የሚለውን የሆነ ነገር ካላስገባችሁለት ሰሜት የሚለው እንደዚህ ፍዝዝ ይለባችኋል ማለት ነው። ከዛ መልሳችሁ እንደዚህ ደመቅ ታረጉታላችሁ። ከዛ ሰሜት የሚለውን አንዴ ትነኩታላችሁ። ይሄው በዚህ መልኩ ይከፍትላችኋል። በዚህ መልኩ ሲከፍትላችሁ ታረጋላችሁ። ከታች 5 ነገሮች ተደርድረው ይመጡ የለ ይሄ 24 የተጻፈበት መጨረሻው ላይ ትነኩታላችሁ። ዝጋ ማለት ነው። ዝጋ እንዴት ስትነኩት ይሄው ከፈተልን። ዝጋ ይሄ ቀይ የሚያሳያችሁ ታላይ ፕሮፋይል ለማድረግ አለባችሁ ነው። በዚህ መልኩ ይመጣላችኋል። ይሄው ዶላር የሚሆነው ይሄ ነው። ከዚህ ወደክበብላችሁ ይሄ ኮይን ይባላል። ይሄኛው ደግሞ ኮይን ይባላል ማለት ነው። እዚህ ጋር ይሄ ኮይን የሚባለው ቀጥታ ወደ ብር የምንመነዝረው ወይም በባንካችን የምናወጣው ማለት ነው ተጠራቅሞ። በዚህ መልኩ ትከፍቱታላችሁ። ዝቅ ደግሞ ታች ሪዋርድ የሚል አለ፣ ራንክ አለ፣ ስቶር አለ፣ ኢንቫይት አለ። ሰዎችን ኢንቫይት ስታረጉ
ለእናንተ በሳምንት ውስጥ 60,000 ኮይን ይሰጣቸዋል። 60,000 ማለት ምንድን ነው? $6 ማለት ነው። ዝጋ ሴቶቹ ዝጋ ትገቡና አሁን በሴት አካውንት ስለሆነ የከፈኩት ዝጋ ትገቡና ስንት እንደሰጣችሁ ታወታላችሁ። ይሄው ዝጋ በዚህ መልኩ ይመጣ ማለት ነው። በዚህ መልኩ ሲመጣ አሁን ይሄ ዴይሊ 2000 ይላል ማለት ነው። ጀርመን ሀገር 2000 ነው የሚሰራው ማለት ነው። ይሄው ዴይሊ በአንድ ሰዓት 60 ደቂቃ ተተቀመጣችሁ 2000 ሰጣችኋለሁ እያለ ነው ማለት ነው። ዝጋ በዚህ መሰረት እንትን ማለት ትችላላችሁ። እንደገና ደግሞ ፓርቲ ላይ ስትቀመጡ ደግሞ ይሄ 800 ነው የሚሆነች 500 የምታዋት እኔ በዋናው አካውንቱ አንድ ስልክ ላይ 2 መክፈት አይቻልም። በዋናው አካውንቱ እየተጠቀምኩበት ስለሆነ ይሄኛው ደግሞ 5 ነው የሚሆነው ማለት ነው። በአንድ ስልክ 2 የምትጠቀሙ ከሆነ አንደኛው 800 አንደኛው ደግሞ 5 ነው የሚሆነው። ዝጋ ስትመጡ ደግሞ ስንት ነው የሚሆነው? 5 ነው የምትሆንባችሁ ማለት ነው። ስለዚህ አንድ ስልክ ላይ አንድ ነው መስጠት የሚቻለው። ወደታች ወረድ ትሉና ደግሞ አሻራ አለ። አሻራ ትሰጣላችሁ። ይሄው ወደታች ወረድ ትሉና እዚህ ጋር ትመጣላችሁ። ከበብላችኋለሁ። አውት የምትለዋን ስትጫኗታላችሁ። አውት የምትለዋን ስትጫኗት እንደዚህ ይመጣላችኋል። እታች ጎትሉታላችሁ ማለት ነው። ጎትሉት በዚህ መሰረት ያመጣላችኋል ማለት ነው። ይሄው ስታርትሱ ሰርቲፊኬት ይላል። እዚህ ጋር ስታርትሱ ሰርቲፊኬት የሚለውን ስትጫኑት እዚህ ጋር ማለት ነው። ታች ላይ ይቅርታ፣ ታች ላይ ስትጫኑት ወደ አሻራ ቦታ ይወስዳችኋል ማለት ነው። ያው በዚህ መልኩ ያመጣላችኋል። በዚህ መልኩ ሲያመጣላችሁ ምንድነው የምታረጉት? ፊታችሁን ፊት ለፊት ታስገቡትለታላችሁ ማለት ነው። ፊት ለፊት አድርጋችሁ ፎቶ ያነሳችኋል። እኔ አሁን መስጠት አልችልም በዛኛው ስለሰጠሁኝ። ሊቃሚስት ከሆናችሁ ደግሞ ሙስሊም ከሆናችሁ መጀመሪያ እንደዚህ ሂጃብ ለብሳችሁ አሻራ ተሰጠውና ከዛ አሻራ ተሰጣችሁ በኋላ ላይፍ ስትገቡ እንዴት እንደምትቀይሩ አሳያችኋለሁኝ። ከዚህ እንጨት ትጨርሱና ትወጣላችሁ። አሁን በነገርኳችሁ መሰረት ሌላው ምንድነው ደግሞ ፕላትፎርም ላይ ስትመጡ ኤጀንት ሞላላችሁ ማለት ነው። ኤጀንት ማለት እናንተን የሚያሰራ እናንተን የሚያግዝ የሚያሳያችሁ የሚያስተምራችሁ ማለት ነው። ኤጀንት የምትላለች እችን አንድ ዜና ታደርጉታላችሁ። ያው በዚህ መልኩ ሲመጣላችሁ ምን ታደርጋላችሁ? እዚህ ላይ ፕሊስ ኢንተር ኤጀንት አይዲ የሚለው ላይ ትገቡና 47 42 85 81 ብላችሁ ትጽፋላችሁ። ከዛ ሙፈርስ ብሎ ይመጣላችኋል። አታች ላይ ደግሞ ፕሊስ ኢንተር ኤጀንት አይዲ ብሎ ሲመጣላችሁ ይሄን ነካ ታረጉታላችሁ። ከዛ ኮንፈርም ትሉታላችሁ ማለት ነው። ይሄው በዚህ መሰረት ይመጣላችኋል። ኮንግራቹሌሽን ምናምን ብሎ ይመጣላችኋል። ከዚህ ትጨርሳላችሁ ትወጣላችሁ ማለት ነው። በቃ ይሄ ጨረስ። በዚህ መልኩ ነው እንትን የምትሉት ማለት ነው። ፖፖን የምትከፍቱት በዚህ መልኩ ነው። ወንበር መስራት ተፈለጋችሁ ደግሞ ወንበር ማለት ፓርቲ ላይ ቅድም ያሳየኋችሁ 800 መልቀም ከፈለጋችሁ ደግሞ ኢንሻአላህ ይሄ ቪዲዮ እንዳይረዝምባችሁ በሁለተኛው ቪዲዮ ይለቅላችኋለሁኝ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።